በሀገራችን ዘመናዊ የአሳ እርባታ ስራዎችን ለማስፋፋት ለማበልጸግ በወንጌት ፖሊቴክኒክ ኮሌጅ የተለያዩ ምርምሮች ይደረጋሉ። የተቀናጀ የአሳ እርባታ ቴክኖሎጂ ማሳያ ማዕከል በዚሁ ኮሌጅ ውስጥ ሲገኝ የተለያዩ የሙከራ ስራዎችን ያከናውናል። በማዕከሉ የተለያዩ አይነት የአሳ ምርቶች የሚገኙ ሲሆን የአሳ ምርት ሂደቱ እንዴት እንደሚካሄድ የአሳ እርባታ ባለሙያው ያስረዳሉ። እዚህ ሴንተር ላይ የተለያዩ የአሳ አረባብ ዘዴዎችን ነው ፕሮሞት ምን እያደረገን ያለ ነው። ለምሳሌ እዚህ ጋር የምናየው የፖንድ አኳካልቸር ሲስተም ነው። ፖንድ ስንል ጉድጓድ ይቆፈርና ውሃ ይሞላል። አፈሩ ውሃ የሚይዝ ከሆነ ደግሞ ኤርዘን እናደርጋለን። ሰው በሚችለው አማራጮችን እያስቀመጥን ያሳየ ነው። እዚህ ጋር ኮንክሪት አለ፣ ሰርኩሌቲንግ አኳካልቸር ሲስተሞች አሉና ለከተማም ለነዚህ ለገጠር አካባቢዎች ፓወር ለማይፈልጉ አካባቢዎችም አማራጮችን አስቀምጠን እየሰራን ነው። ሂደቱ በውስን ቦታና ጊዜ ምርት ማስገኘት የሚያስችል ከመሆኑም ባለፈ ጥራት ያለው ምርት ለማምረት እንደሚያስችልም ይነሳል። ኢንተግሬሽኑ አድቫንቴጁ ምንድነው? ከተለያየ ዶሮ አለ፣ አሳ አለ፣ እዚህ ጋር አትክልቶችን አንድ ላይ አድርገን ምርትን የምናገኝበት ሲስተም ነው። የተለያዩ ሲስተሞችን ፕሮሞት እናደርጋለን ማለት ነው። እዚህ ጋር የምታየው ሪሰርኩሌቲንግ አኳካልቸር ሲስተም ይባላል። ያ ማለት ውሃን እያከምን ሰርኩሌት ያደርጋል። ትሪት እያደረግን 90% ውሃን ምንም ያንን ውሃ ተጠቅመን ሰርኩሌት እያደረግን ትሪት እያደረግን የምንጠቀምበት ሲስተም ነው። ያው ፓወር ይፈልጋል፣ ግን በትንሽ ኤሪያ ብዙ አሳን ማርባት ይቻላል የሚለውን ፕሮሞት እያደረግን ነው። ጥቅሙ ምንድነው? ንጹህ ነው ስንል የምንሰጠውን ምግብ እኛ ነን የምናዘጋጀው። ምንም ከኬሚካል ጋር ምንክኪ የለም። አሁን ሀይቆችን ላይ ብትሄድ እንዳለ ዙሪያው እነዚህ ፋብሪካዎች አሉ፣ የሚለቀቁ ኬሚካሎች አሉ። ያንን ሰውነታቸው ላይ አኩሙሌት ያደርጋሉ፣ ይይዛሉ፣ ተመልሰን እኛ እንበላለን እና ያ ተመራጭ ያደረገውም ከአኳካልቸር ጋር ስናይ ማለት ነው። አኳካልቸር ላይ ሁሉም ነገር በእኛ ቁጥጥር ስር ላይ ነው ያለው። ማዕከሉ ከአሳ እርባታው ሂደት የሚገኘውን ውጋጅና ተረፈ ምርት የማዕከሉ አንድ አካል ለሆነው የከተማ ግብርና ሙከራ ያውለዋል። ይህም በውስን ቦታ የተለያዩ ምርቶችን ማምረት እንዲቻል ያስችላል። ከዚህ የአሳ ውሃ ለአትክልቶች ነው የምናደርገው። ለምን? ኦርጋኒክ ነው፣ ማዳበሪያ ይፈልጋሉ ፕላንቶች። የአሳን ውሃ መቀየር አለብን። ይሄንን ስንቀይር ለአትክልቶች ነው የምናደርገው። ያ ምንድነው? አትክልቶች በተፈጥሮ የናይትሮጂን ኮንቴንት ሃይ ነው ይሄ የሚፈልጉት በከፍተኛ መጠን ነውና የአሳ ዌስት ደግሞ በከፍተኛ መጠን እሱን ነው የሚይዘው። ይህንን ኢንተግሬት አድርገን ኦርጋኒክ የሆነ አትክልትን እያመረትን ነው። እነዚህ የሙከራና ምርት ሂደቶች ለማህበረሰቡ ተደራሽ ቢደረጉ ተጠቃሚ እንደሚያደርግ ባለሙያው ሲያመላክቱ ጥቂት ለማይባሉ የማህበረሰብ ክፍሎች ስልጠና መስጠት መቻሉንም አንስተዋል። ተደራጅቶ ለሚመጣ አካል ኦር ለሚፈልግ አካል አሳን በሰው ሰራሽ ዘዴ እንዴት ማርባት እንደሚቻል ስልጠና መስጠት፣ ጫጩት ማስፈልፈል ሴንተር ላይ በኋላ ታዩታላችሁ። የአሳን ምግብ እና አንድ ቻሌንጅ ነው። እኛ ሀገር የለም፣ ብዙ የለም፣ ኦር አማራጭም የለም። ያንን የአሳን ምግብ ማምረት እና የላብራቶሪ ስራዎችን ይዞ ከዊንጌት ሴንተር ላይ እየሰራ ነው ያለነው። ከማሳያና ስልጠና መስጠት ባለፈም አሁን ላይ ማዕከሉ ምርቱን ወደ ገበያ ለማቅረብ በዝግጅት ላይ እንደሚገኝም ነግረውናል። ሁሉም ሲስተም ፋንክሽናል ነው። ጫጩት ፕሮዲዩስ እያደረግን ነው። አሁን ራሳቸውን እየተኩ ነው። ኦልሬዲ እያስፈለፈልን ነው። እናቶች ናቸው፣ የብሩድ ስቶክ የሚባሉት ናቸው። እነሱን እየተጠቀምን ነው። በብዛት አምርተናል ጫጩት ማለት ነው። እና ከዛ በኋላ ራሳቸውን ከተኩ በኋላ ለህብረተሰቡ አሁን ሌላው አሁን ለምሳሌ ወተት ጋር ብትሄድ እርባታ አለ። ያው ወተት ሳፕላይ ያደርጋሉ፣ ህብረተሰቡ ይጠቀማል። አትሊስት የማህበረሰቡ የግቢው እየተጠቀመ ነውና አሳውን ደግሞ ወደፊት እንደዛ እናደርጋለን፣ አትክልቱንም እንደዛ እናደርጋለን።